ኦሳማ ቢንላደን እንዴት ነው የተገደለው? ሲአይኤ ከ2007 ጀምሮ የቢንላደን ተላላኪ የነበረውን አቡ አህመድ አልኩዌቲን ሲከታተል ቆይቷል። ሲአይኤ በ2010 በአቡ ታፓር ፓኪስታን አጠራጣሪ የሆነ ኮምፓውንድ ያገኛል። ቦታው በትልልቅ ግንቦች የተከበበና ምንም አይነት የስልክ መስመርና ኢንተርኔት አይሰራም ነበር። ይሄ ደግሞ በኮምፓውንድ ውስጥ ትልቅ ዋጋ ያለው ሰው መኖሩን ያመላክታል። የቢንላደን ተላላኪ ማዘውትሮ ወደዛ ግቢ ሲገባና ሲወጣ ይታይ ነበር። የመረጃ ምንጮችም ቢንላደንን የሚመስል ረዘም ያለ ሰው ማግኘታቸውን አረጋግጠዋል፣ ግን በውጭ ታይቶ አይታወቅም። የአሜሪካ ፕሬዚዳንት ባራክ ኦባማና የብሔራዊ ደህንነት ቡድናቸው የተለያዩ አማራጮችን በመገምገም በቤቱ ላይ በስፔሻል ፎርስ አባላት ወራ ማድረግን የሚል ሐሳብን ያጸድቃሉ። የስፔሻል ፎርስ አባላትም የቢንላደንን ኮምፓውንድ የሚመስል ሌላ ኮምፓውንድ ገንብተው ለሳምንታት ስልጠና ወስደዋል። ሜይ 1 2011 ሁለት ብላክ ሃውክ ሄሊኮፕተር በመጠቀም በማታ ሚሽኑ ይጀምራል። ሄሊኮፕተሩ ግቢው ላይ እያንዣበበበት በነበረበት ወቅት በአየር ሁኔታ ከኮምፓውንዱ ግንብ ጋር ተጋጭቶ ግቢ ውስጥ ይወድቃል። ወታደሮቹ ወዲያው ከሄሊኮፕተሩ በመውጣት ሚሽኑን ይጀምራሉ። ጋርዶቹን ጥሰው በመግባት የቢንላደን ተላላኪ ወንድሙና ልጁ ላይ እርምጃ ወስደዋል። ቢንላደንን ደግሞ ፎቅ ላይ ከሚስቱ ጋር ያገኙታል እና እጅ አልሰጥም በማለቱ እሱ ላይ እርምጃ ወስደውበታል። ወታደሮቹ የቢንላደንን ማንነት ለማረጋገጥ የፊት ስካንና የዲኤንኤ ምርመራዎችን አካሂደዋል። አሜሪካ ፕሬዚዳንት ባራክ ኦባማም ከወራው ከሰዓታት በኋላ የቢንላደንን መሞት አረጋግጠዋል። የቢንላደንን ማስከሬን ወደ አፍጋኒስታን ተወስዶ በእስላማዊ ስርዓት አገናነስ ተደርጎለት ባህር ላይ ጥለውታል። ወታደሮቹም በመቶዎች የሚቆጠሩ ሃርድ ድራይቭ ስልኮችና በሺዎች የሚቆጠሩ ጠቃሚ ዶክመንቶችን አግኝተዋል። ቴክኖሎጂ በጠላት ኃይል እንዳይወድቅ የተከሰከሰውን ሄሊኮፕተር አውድመው ተወጥተዋል።